እንገመልረኛ እንዳለ ኳክብቶችን እየሳበ ነው የሚያጫውተው ሰዶማኒ አሁን እነሱ ነው የአረብ ሊግ አሁን ከሺሻ ላይ ተነስቶ በጀለቢያው ነው ምናምን ብድግ ብሎ መጥቶ አሁን እነሱ አይደሉም የሚጮቱት አሁን እኮ እነሱ አይደሉም የሚጮቱት አሁን ነው የሚጮተው አሁን እነሱ አይደለም ክርስቲያኖ መሐመድ አብደላ አረብ ዋከልን ጆግሊክስን እንዳለ ኳክብቶችን አስኮብልሎ አዲስ ሊግ እንደመሰረተ ነው የሚታሰበው አዲስ ሊግ እና ካሪም ቤንዜማ የት ነው ያሉት እና ካሪም ቤንዜማ የት ነው ያሉት እንዴ አሁን እስቲ ሜሲ ተከትሎ ሄዶ ሱዋሬዝ ከሱዋሬዝ ውጪ ማን አለ አረብ ሊግ ሊሄድ ነው ሜሲ ማለት ነው ክብሮሰን ክርስቲያኖ ክብሮሰን ነው እግዚአብሔር እንዴት ነው የምታስቡት ምንም አያመጣም ቤንዜማ ሄደ ከገመድ እረኛ ጋር ምንም አያመጣም ትላለህ እንዴ አንተ ምንድን ነው ሺሻቸውን ነው የሚያስተፋቸው አንተ ያው የደነዘዘውን ጆግሊክስን ወስዶ ነቃ ያው ለብሔራዊ ቡድን አስመርጦት ጆግሊክስ አልደነዘዘም ምንድነው ቼልሲ ውስጥ አንድ አበጭሶት የለ ቼልሲ አቃተው ሄደ ኤስ ሚላን አቃተው እኮ ያሰልጣኝ አንተ እንትን ነው ገባህ ምን አንተ በራስህ ነው ጆግሊክስ ለምን ዛቀለለው ይኸውልህ ከሺሻ ላይ ስለሚነሱ እኮ ነው ተጫዋቾች ችለው አይሮጡም ለምን ቀለለው እሺ ዶክተሩ ምሳሌ ጆግሊክስ ዶክተር ጆግሊክስ የደከመ ተጫዋች ነው አይደል እንትን በቃ ያልሆነ ተጫዋች ነው አይደል ሄደ አሰራው ስፖርት ምናምን ነፃ አንተ ይሻላል ለጠፈለተ አንተ ይሻላል ጆግሊክስ ጆግሊክስ ምንም ሳይ ነው እና አሁን እንኳን ኢኮኖሚ ለብሔራዊ ቡድን እንኳን ቋሚ ነበር አይደል ኧረ አብደላ መሐመድ ደርሷል ሰዓቱ ኧረ ግባ አይዝ ቢላሂ ግን ይቅማል ለበኋላ ይቀመጥ ለበኋላ እንዳይጥል እንትን እንዳይል ምናምን ብሎ ተነስቶ ከቤቱ ተጫዋቾች ጋር ግን አይቅምም ማንም አይቅምም ተጫዋቾች ሻን የሚነኩት የሜሲስ አሜሪካኖች እነሱ እንትን ነው ባስኬትቦሎች ጋር ሄዶ ቁመቱ አይደርስ ምን አይል የምን ስኬት ምን አደረገ ምን የምን ወንጀል ከኢንተር ማያሚ ጋር እኮ ሲቲ ደርሶ ከጥላቻ አልወጣና ከጥላቻ አልወጣ ሲቲ ዘይዶ ዋንጫ አልበላም የምን ዋንጫ በላ እኛ አልሰማንም ምን ምባል ምን የሚባል አይ ኢንተር ማያሚ ጋር ምን ምባል ዋንጫ ነው ክርክር ነው አይደለም ምን ምባል ዋንጫ ነው ያለው ፒኤስጂ ምን አይነት ዋንጫ ሲበላ ነው ማቀው የመጨረሻ ዋንጫው ከፒኤስጂ ቤት አንድ ላይ ካለማውጫው ጋር በልቶ ሲወጣ ነው ማለት ነው ዛሬ አራት ዓመት ከዛ በኋላ መሲ ዋንጫ የሚባል ያየ አይመስለኝም 4 ዓመት ሆኖታል ዋንጫ ከበላ አይዘው ያሺ እንድታቅ ሜሲ ዋንጫ ከበላ ሮናልዶ ምናምን ዘንድሮ በልቷል 40 ምናምን ዋንጫ ያለው ግን የአረብ ሊግ ሮናልዶ በአሁኑ በልቷል የአረብ ሊግ 40 ምናምን ዋንጫ ያለው ግን ሜሲ ነው ምን ዋንጫ ብዛት እኮ የአረብ ሊግ ይበልጣል በዋንጫ ብዛት በዋንጫ ብዛት አንተ በፈለከው በበላቸው በዋንጫ ልኬት ብንሄድ ሜሲ ነው 40 ምናምን ዋንጫ ያለው ግን ቻምፒዮንስ ሊግ ነው ሜሲ ነው በግል ደረጃ ቻምፒዮንስ ሊግ 5 አለው ሮናልዶ ሜሲ ምንም የለው አለው 2 ነው 3 አለው በቃ ስለዚህ 5 ነው 3 ያኛው 5 አለው ሜሲ እና ሮናልዶ ዳቦ ይበሱላችኋል ሽርጣችሁ ልበሱና ሸቅሉ ምንድነው ይሄን ያህል ካልሸቀላችሁ በዚህ ጊዜ መኖር አትችሉ ሜሲ ማይነፋም ሮናልዶ ማይነፋም የሚነፋው የራስ ኪስ ነው ሻንክ ይላል የሮናልዶ የሜሲ አድናቂ ነህ ሪዝንህ ምንድነው ሜሲ ኳስ ስለሚችል ነው አብራራልና እንዴት ነው ኳስ ይችላል ማለት ዓለም ላይ ከተፈጠሩ ድንቅና ብርቅ የምድራችን እግር ኳስ ተጫዋቾች መሃል አንደኛ ቁጥር 1 ሊዮኔል ሜሲ ይሄንን አብራራልኝ ማለት መጠየቅ ትችላለህ አሁን አድናቆትን ነው እየተናገርክ ያለው ማብራራት ማለት እንደዚህ ስለሚያደርግ ብላ አስረዳ ድሪብል ይችላል ብዙ ነገር ይችላል ምን እኮ ምንም መተንተን እኮ አይተበቅብኝም የኔ አባት ምን ሆነ ነው ሌላ ምን ጠይቀኛለህ እሺ ስለ ክርስቲያኖ ስለ CR7
ክርስቲያኖ ሮናልዶ በጣም ትልቅ ተጫዋች ነው። ምርጥ የዓለማችን ቁጥር 1 ተጫዋች ነው። ምንም እንትን የለውም። ይሄ ግን ሰው ምርጫ ስለሚኖረው ምርጫ ስላለኝ እኔ ከሮናልዶ ሜሲን እመርጣለሁ። ይሄ ግን ምርጫ ነው። እኩል ናቸው። ግን አንተ መሲ ስለምትወደው የግል ምርጫ ነው። ጣት ከጣት የሚበላለጣል እኮ አይደል? ስለዚህ እንደዛ በል። አገላለጽሽ ተመችቶኛል። በቃ በዚህ ቀጥታ